ጴንጤዎቹ ጌታ ይመስገን ዮኒ ምናምን አሉ። አያውቁኝም፣ ማን እንደሆንኩም አያውቁ። ያበላል ልመለስ እንዴ? ኦርቶዶክስ አትሰጥም፣ ችግር አለባት። እኔማ ከኦርቶዶክስ ጋር ጸበኛ መሆን አለብን። ስለ ኢየሱስ ብቻ ስታወራ ደሙ የሚፈላው የኛ ቤት ሆኖ ምንም አይደማት በመዳነ ጭራሽ ኦርቶዶክስ ስትሆን እኮ ችግሩ ገዳም ገብተህ ቆሎ ሁላ ነው የምትበላው። ገንዘብ የለም ያለ ይሄ ነው ያለ ይሄ ነው ያለ እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ኦርቶዶክስ ቆሎ ትሰጣለች ወስዳ ገዳም ላይ ምናምን ነገር። ኧረ ተው ኦርቶዶክሶች ተው፣ አሸቅሉን የተባሉ በክርስትና ሕይወት ያሉ ወንድምና እህቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። አልሐምዱሊላህ ከካፊር ያወጣኸኝ። እስልምና ለሽርሙጥና ብቻ የምታምነው እምነት ነው። አላከብርልም፣ ሽርሙጥና ነው እስልምና። ቀልድ አይደለም እስልምና ሴቶቻቸው አብዛኛው እስልምና ሴት ያስቀኑሃል። እንዲህ አይተህ ታከብራቸዋል። አለባበሳቸው ራሳቸውን ሸፍነው ሲኮሩበት ሂጃባቸው ማንም ብለዋቸዋል። እስልምናቸው ስለሚል የእነሱ መደበቂያ ሂጃባቸው ነው። ሴቶቹ መደበቂያቸው ሂጃብ ነው። አብዛኛው ቲክታክ ላይ ሲሸረሙጡ የምታገኛቸው እነሱ ናቸው። መደበቂያቸው ግን ሂጃብ ነው። በሂጃብ ጨዋ ይመስላሉ። ሰው ባል ወደው የሰው ባል ሲቀማሙ የምታየው በሙሉ እስላም እከክ ደግሞ እናንተን ብሎ ሰው ወራዶች። ማንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም። መሐመዳው አሸርሙጣል ዳስዎች እንደው ሙሉ በሂጃብ መከናነብ። ሂጃብ ተከናንበሽ ከአምስት ሴት ጋር አብረሽ ከባልሽ ጋር ተኛለሽ። ከሰባት ሴት ጋር አብረሽ ያንደባልልሻል። አንዷ ትጠባለች፣ አንዷ የሆነ ነገር ታደርጓለች፣ አንዷ ምን ታደርጋለች። ሰባት ሆነች ነው የምተኛው አይደል? ለአንድ ወንድ እንዴ እንተዋወቅ። ሴተኛ ዳሪ አይደል እንዴ ሙሉ እስላም ያለው? ምንድን ነው የምናወራው? የትኛው ጨዋነት ነው የምናወራው? ለምን ሀገር ኦሮሞ መራት? ኦሮሞማ ለምን መራት? ግጥም አድርጎ ይመራል። ኦሮሞማ ኢትዮጵያን የተማሩ ናቸው፣ ዶክተሮች ናቸው፣ ፕሮፌሰሮች ናቸው፣ ኢንጂነሮች ናቸው። የኦሮሞ ልጆች ለምንድን ነው የማይመሩት? ለሀገር መምራት ክራይቴሪያ ካልከኝ የኦሮሞ ልጆች ክራይቴሪያውን ይዘው ያልመጡ ማን ናቸው? በሙሉ የተማሩ ናቸው። በሙሉ ነው ማውራት። እንዴት ነው መምራት የማይችሉት? መልስ የለ። እኔ እናንተን የማየው እግዚአብሔር መዘክሬ የኦሮሞ ፖለቲካ የማየው እንደ አሜሪካን ሀገር ጥቁር ነው፣ ደነዝ ነው። ጋላ ነው ማለት ስም ጋላ አንበጣ ለቃሚና ጋላዎችን ጋላ ማለት ስድብ ከመሰለ ባናት ተዘግዘቅ። አማራ በዘር አምነው አያውቅም። እመቤቴ መሰክሬ አምነው አያውቅም። የአማራ ልጅ ዘርን በጣም የሚጠየፍ ነው። ድንቁርና እኮ እዚህ ጋር ነው የሚያሳየው። የሌላው ፕሮፌሰር ዶክተርን እያንቋሸሽክ በፋኖ ልመራ ይሄ እጨብጣታለሁ ትግራይን በሚለው ገበሬ ፋኖ መሀይም ፋኖ ልመራ የምትል እኮ ነው። ከልብ ይቅርታ የለውበትም፣ እመቤቴን የለውበትም። ፖለቲካ እንደፈለክ በል። ቃል ለምድር ለሰማይ አልፋት አየር መንገድን ሙሉ በሙሉ አዋርደዋለሁ ዓለም ላይ አዋርደዋለሁ። ቃል ለምድር ለሰማይ እነዚህ ልጆች በአስቸባሪነት ይጠየቁና በቃ ይሁን ይማኛ አይችልም በል። ከዛ በኋላ አቅም እንዳለኝና እንደሌለኝ ውብልሲ ማን አቅም እንዳለው የኢትዮጵያ መንግስት አቅም እንዳለውና እኛ ሶሻል ሚዲያ ላይ ያለ ነው እንዳለን መብትህን መጠየቅ ትችላለህ። አየቀን የተባልነው ነገር የተወራው 3 ነገር ነው። ሪካርድ አለኝ። እወጣዋለሁ። ግደሉኝ፣ ወንድ ልጅ ነኝ፣ ግደለኝ። መንገድ ላይ የተሰራው ስህተት ነበር፣ መውረድ ነበረባቸው። አቀጠለ፣ ምንም ችግር አይፈጠርም ነበር። እንዴ ያልያዙን ነገር የለም። ጆን ዳንኤልን ረሳው ያላሉኝም ቲክታክ ረስቶታል አይደለም እኔ ከዛ ጠነጠጥኳል። በዚህ በኩል የሚወቅጠኛል፣ በዚህ በኩል ደግሞ የሚደግፈኛል። ጴንጤዎቹ ጌታ ይመስገን ዮኒ ምናምን አሉ። አያውቁኝም፣ ማን እንደሆንኩም አያውቁ። ከዛ በጣም ተደርጎ ተወራልኝ ምናምን ነገር ትንሽ ጠበቅኩና ደግሞ ሸርተት ብዬ ፍምስና ሆኗ ከጥግ እስከ ጥግ መድረስ አለብን ላጣልኩና
ማሻአላ ገባ ሙሉ ማሻአላ በማሻአላ ነበር። የማሻአላ ሀብታም ነበር እና በሙሉ ቪዲዮ ቀርጸ ትቦስተዋል። የመጨረሻ ፒፕሉ በሙሉ ከጫፍ እስከ ጫፍ ወዲያው ፌመስ ነው። ምክንያቱም ቅንጭላት ያለ እዚህ ጋር አንደኛ ኮንክ ባንም አይበለጥ። ሶ ዳት ቢን ሰይድ አበሻ ሴንሲቲቭ ነው በሃይማኖቱ አውቃለሁ። እሱ ነው ቋም ማረግበት ይንጨረጨራል ከዛ እንጥሉ ይወርዳል። አቆም ቅንጭላት ጭንቅላት አይደለም ቅንጭላት ነው። እኛ ጋር ብዙዎቹ እስቲ ዮኒ ማኛ ነው ወይ የሚዘገንን ስድብ የሚሳደበው የሚናገረው ወይስ ሌላው ኢትዮጵያ ግባና ማየት እኮ ግን ኳሊቲን መስጠት ስለማይፈልጉ እነሱ ሬንጅ ውስጥ ይከቷል። ከማናችሁም በላይ ሶሻል ሚዲያ ተጠቃሚው ዮኒ ማኛ ጨዋል ጋራንቲ ከማናችሁም ከቄስ ፓስተር ሼክ ከምትለው በላይ ዮኒ ማኛ የተግባር ጨዋል። አምላክ ተግባርህን እንጂ አፍህን ትረስት